Diator, puro mutegere, taini, halalu bulo, halal. ሰላም ውድ ተመልካቾቼ ወደ ቻናሉ እንኳን በደህና መጣችሁ እያልኩኝ ዛሬ በጣም ልዩ በሆነ ርዕስ ላይ መጥቻለሁ። የዛሬ ርዕሳችንም የሚሆነው ትወና ወይም ደግሞ አክቲንግ ነው። ምናልባት እናንተም አንድ ፊልም እያያችሁ በውስጡ ባለው ገጽ ባህሪ ተማርካችሁ እኔም ቢሆን እንደዚህ መሆን እፈልጋለሁ ብላችሁ አስባችሁ ታውቃላችሁ? ወይም በትምህርት ቤት በድራማ ትዕይንት ላይ ተሳትፋችሁ መድረክ ላይ መቆም ምን ያህል አስደሳች እንደሆነ ተሰምቷችሁ ይሆናል። ትወና ማለት በቀላሉ ማስመሰል ብቻ አይደለም። እሱ ጥበብ ነው፣ ሳይንስ ነው እና ከሁሉ በላይ ደግሞ የሰውን ልቦና የመረዳት ጉዞ ነው። ዛሬ ወደዚህ አስደናቂ ዓለም አብረን እንጓዛለን። ዝግጁ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቪዲዮን ጀምሩት። ብዙ ሰዎች ትወና ማለት ሌላ ሰውን መምሰል ነው ብለው ያስባሉ። እውነታው ግን ትወና ማለት እውነትን መፈለግ ነው። አንድ ትልቅ ተዋናይ እንዳለው ከሆነ ትወና ማለት በሐሰተኛ ሁኔታዎች ውስጥ እውነተኛ ስሜትን መፍጠር ማለት ነው ብሏል። አንድ ጥሩ ተዋናይ ስታዩ ሙሉ በሙሉ ገጸ ባህሪ ውስጥ ገብቶ ታያላችሁ። እንደውም ያ ገጸ ባህሪ እሱ ራሱ እንደሆነም ታምናላችሁ። ይህን ማድረግ ግን ቀላል አይደለም። ከፍተኛ ስሜታዊና አእምሮአዊ ጥረት ይጠይቃል። ትወና በርካታ አይነቶች ቢኖሩትም ሶስቱን ትላልቅ አይነቶች እንመልከት። ለምሳሌ የመድረክ ትወና ወይም ደግሞ ስቴጅ አክቲንግ። እኔ ሴት ነኝ፣ ጦርነት አልሻም። በሀገሬ ከመጡ ግን ከቶ ማርሸሽ አልፈራም። ሂድ አንቶሎኒ፣ ተሰናርተን እንጠብቃለን። የዛኔ ታዲያ የዚህን ጥቁር ሕዝብ ልቡን ታየዋለህ። ደረቱን ለጦር እግሩን ለጠጠር ሰጥቶ ለሀገሩ ክብር እሱ ወርቆ ሳፈር በልቶ ሀገሩን ማቆይ ከዚህ ያለ እንዳይመስል። ይህ በቀጥታ በተመልካች ፊት የሚደረግ ሲሆን ድምጻችሁን ከፍ ማድረግ፣ የሰውነት እንቅስቃሴያችሁን በስፋት መጠቀም ያስፈልጋችኋል። ሁለተኛው ደግሞ ፊልም ኤንድ ቲቪ አክቲንግ ወይም ደግሞ የፊልምና ቴሌቪዥን ትወና። ከተፈጥሮ ሕግ የተቀዳ እንከን አልባ የሆነ ስርዓት ነው። ወርጂሮ ዳውራ ገለጤም ቴቾ ሶንጎኒ ታሎ ይኔ አፍራታራ ሲሰሙን ዲያቶር ቡሮ ሙቴገሬ ታይኒ ሀላሉ ብሎ ሀላል። እዚህ ላይ ካሜራ ቅርብ ስለሆነ ትንሽ የአይን እንቅስቃሴ እንኳን ትልቅ ትርጉም አለው። ይበልጥ እውነተኛና ረቂቅ መሆን ያስፈልጋል። ሶስተኛ የድምጽ ትወና ወይም ደግሞ ቮይስ አክቲንግ። ይህ አኒሜሽን ፊልሞች፣ ቪዲዮ ጌሞች ውስጥ ለገጸ ባህሪያት ድምጽ በመስጠት የምንሰራው የትወና አይነት ነው። እዚህ ላይ ድምጻችሁ ብቻ ነው ስሜትን ማስተላለፍ ያለበት። ታዲያ ጥሩ ተዋናይ ለመሆን ምን አይነት ባህሪያት ያስፈልጉናል? አንደኛ ስሜታዊ ብስለት። የራሳችሁንና የሌሎችን ስሜት መረዳትና መግለጽ መቻል። ማልቀስ፣ መሳቅ፣ መቆጣት፣ እነዚህን ሁሉ በተፈጥሯዊ መንገድ ማምጣት መቻል አለባችሁ። ሁለተኛ ኦብዘርቬሽን ስኪል። ታላላቅ ተዋናዮች በዙሪያቸው ያሉትን ሰዎች በጥንቃቄ ይመለከቱታል። አንድ ሰው እንዴት እንደሚራመድ፣ እንደሚናገር፣ ሲደሰት ወይም ሲያዝን ምን አይነት የፊት ገጽታ እንደሚያሳይ ይመለከታሉ። ከዚያም እነዚህን ነገሮች በትወናቸው ይጠቀሙበታል። ሶስተኛ ኢማጂኔሽን። ገጸ ባህሪው በነበረበት ቦታና ዘመን ራሳችሁን ማስቀመጥ መቻል። የገጸ ባህሪውን ያለፈ ታሪክ፣ ፍላጎት እና ፍርሃት መገመት መቻል። አራተኛ
ባዲ ላንጉጅ ወይም ደግሞ የሰውነት ቋንቋ ቃላት ብቻ ሳይሆኑ አጠቃላይ ሰውነታችሁ መናገር አለበት። አኳኋን፣ የእጅ እንቅስቃሴ፣ የአይን ንክኪ እነዚህ ሁሉ የትወና አካል ናቸው። አምስተኛ ጽናትና ትዕግስት። ትወና ብዙ ውድቀት ያለበት ሙያ ነው። ብዙ ኦዲሽኖች ትሄዳላችሁ፣ ትወድቃላችሁ። ነገር ግን ተስፋ ባለመቁረጥ መስራት አለባችሁ። እንግዲህ እነዚህ ባህሪያቶች አሉን ብንል ቀጥሎ ምን ማድረግ አለብን? አንደኛ የትወና ትምህርት ቤት ወይም ወርክሾፕ ተቀላቀሉ። ይህ በጣም ጥሩ መንገድ ነው። ፕሮፌሽናል አስተማሪዎች የትወና ቴክኒኮችን ያስተምሯችኋል። በስህተቶቻችሁ ላይ አስተያየት ይሰጧችኋል። እንዲሁም ሌሎች ጀማሪ ተዋናዮችን ታገኛላችሁ። ሁለተኛ መጽሐፍትን አንብቡ። ስለ ትወና ብዙ ጥሩ መጽሐፍት አሉ። ስለዚህ መጽሐፍትን አንብቡ። ሶስተኛ ፊልሞችን በጥንቃቄ ተመልከቱ። የምትወዳቸውን ተዋናዮች ሲሰሩ ተመልከቱ። እንዴት ውይይት እንደሚያደርጉ፣ ስሜታቸውን እንዴት እንደሚገልጹ፣ እንዴት እንደሚንቀሳቀሱ ተመልከቱ። ከዚህም እነሱን ለመምሰል ሞክሩ። አራተኛ ልምምድ ማድረግ። ብቻችሁን በመሆን በመስታወት ፊት ቆማችሁ ውይይት አድርጉ። የተለያዩ ስሜቶችን ለመግለጽ ሞክሩ። አምስተኛ ራሳችሁን በቪዲዮ ቅረጹ። ከዚያም ተመልከቱት። ምን ማሻሻል እንዳለባችሁ ታውቃላችሁ። ድምጻችሁን፣ የሰውነት እንቅስቃሴያችሁን፣ የፊት ገጽታችሁን ትመረምራላችሁ። አሁን ወደ ትግበራው እንግባ። ሙያችንን ካዳበርን በኋላ ስራ መፈለግ እንዴት እንጀምር? አንደኛ ፕሮፌሽናል ፎቶ ተነሱ። የትወና ስራ ለማመልከት ፕሮፌሽናል የሆነ ሄድሾት ያስፈልጋችኋል። ይህ ፎቶ ፊታችሁን በግልጽ የሚያሳይ ተፈጥሯዊ መልካችሁን የሚያንጸባርቅ መሆን አለበት። ሁለተኛ ኦዲሽን ሂዱ። በአካባቢያችሁ የሚደረጉ ኦዲሽኖችን ተከታተሉ። መጀመሪያ ላይ ትንንሽ ሚናዎች፣ የተማሪ ፊልሞች፣ የቲያትር ቡድኖች ሊኖሩ ይችላሉ። እነዚህም ልምድ ለማግኘት ወሳኝ ናቸው። ሶስተኛ የራሳችሁን ኮንተንት ፍጠሩ። ዛሬ በዩቲዩብ፣ በቲክቶክ፣ ኢንስታግራም ላይ የራሳችሁን ትንሽ ትዕይንቶችን በመስራት ችሎታችሁን ማሳየት ትችላላችሁ። ይህ ትኩረት ሊስብላችሁ ይችላል። አራተኛ ኤጀንት ፈልጉ። ልምድ ካገኛችሁ በኋላ ተዋናዮችን ወክሎ የሚያስተዋውቅ ኤጀንት ማግኘት አለባችሁ። ኤጀንቶች ለእናንተ ኦዲሽን እንድትሄዱ ያመቻቹላችኋል። አምስተኛ ኔትወርክ ፍጠሩ። በዚህ ኢንዱስትሪ ውስጥ ያሉ ሰዎችን ተዋወቁ። ዳይሬክተሮች፣ ፕሮዲውሰሮች፣ ሌሎች ተዋናዮች። እንደዚህ ካደረጋችሁ ትልቅ ለውጥ ሊያመጣ ይችላል። ትወና ረጅምና ፈታኝ ጉዞ ነው፣ ነገር ግን በጣም ደስ የሚል ነው። ታሪኮችን መናገር፣ የሰዎችን ልብ መንካት፣ ማህበረሰቡን ማስተንኮል፣ እነዚህ ሁሉ የትወና ስጦታዎች ናቸው። ተዋናይ መሆን የምትፈልጉ ከሆነ ዛሬ ነው መጀመሪያ ያለባችሁ። አንድ ሞኖሎግ አዘጋጁ፣ አንድ ወርክሾፕ መዝግቡ፣ ወይም በቀላሉ መስታወት ፊት ቆማችሁ ንግግር ተለማመዱ። እርምጃውን ውሰዱ። ስለዚህ ይህ ቪዲዮ ከወደዳችሁት ላይክ፣ እንዲሁም ቻናሉን ሰብስክራይብ በማድረግ በቀጣይ ቪዲዮ ደግሞ ስለምን ልሰራላችሁ እንደምትፈልጉ እንዲሁም በዛሬው ቪዲዮ ላይ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ለዛሬ ያዝናቸው ነጥቦች እነዚህ ነበሩ። እስከ ቀጣይ ቪዲዮ ድረስ ሰላም ቆዩልኝ።